አንድ በዓለም ደረጃ የቡና ዋጋ አምና ከነበረበት መቀነስ ላይ ይገኛል። እንግዲህ በዚህ ቪዲዮ ለምን ቀነሰ፣ ጉዳቱስ ምንድነው፣ በተለይ ለአምራቾች እና ምን መደረግ አለበት የሚለውን ጉዳይ የምናይ ነው የሚሆነው። እንግዲህ እውነታዎችን ስናይ በዓለም ደረጃ እነዚህ ሀገራት አብዛኛውን ምርት ይሸፍናሉ። የዓለማችን 42% ኮፊ ፕሮዲውሰር ብራዚል ስትሆን 20% ቪየትናም፣ ኮሎምቢያ 9%፣ ኢንዶኔዥያ 8%፣ ኢትዮጵያ 6% እያለ እስከ 10ኛ ደረጃ ያለውን የዓለማችን ኮፊ አምራቾች ይይዛሉ። ባለፈው ዓመት የካቲት ላይ የ1 ኪሎ ግራም የቡና ዋጋ 9.7 ዩኤስ ዶላር ደርሶ ነበር። ታይቶ የማይታወቅ የዋጋ ጭማሪ ነው ያሳየው በዛን ወቅት። ነገር ግን አሁን ላይ በ2026 ላይ እንግዲህ ከ7.3 እስከ 7.7 ዶላር ፐር ኪሎ ግራም እየተሸጠ ነው ያለው። ቅናሹን ስናይ ከ21 እስከ 25% የዋጋ ማሽቆልቆል ያሳያል። እንግዲህ ለምንድን ነው ይሄን ቅናሽ ያሳየው ብለን ስንጠይቅ እንግዲህ የተወሰኑ ፋክተሮች ይኖራሉ። አንደኛው ኢንክሪዝ ኢን ግሎባል ኮፊ ፕሮዳክሽን፣ የዓለም ቡና አምራቾች የጨመረውን የዋጋ ሁኔታ ምክንያት በማድረግ ምርታቸውን ጨምረዋል። ብራዚል፣ ቪየትናም፣ ኮሎምቢያ እና ሌሎችም የቡና አምራች ሀገራት አትራክቲቭ ፕራይስ ስላለ ፕሮዳክሽናቸውን ኢንተርምስ ኦፍ ማኔጅመንት ሊሆን ይችላል፣ ኢንተርምስ ኦፍ ኳሊቲ ወደ በተለያየ መንገድ የምርት እንትኑን በመጨመራቸው ምክንያት ምን መጨመራቸው ምን አመጣ? ገበያው ላይ ኢንክሪዝ ኢን ሰፕላይ የአቅርቦት መጨመር ያመጣል ማለት ነው። ይሄ ምን የአቅርቦት ብዙ አቅርቦት ካለ እንግዲህ ዋጋ እየቀነሰ ይመጣል ማለት ነው። ሁለተኛው እንደ ምክንያት የሚወሰደው ምንድነው? ኦቨር ፕሮዳክሽን ካለ ኦቨር ኤክስፖርት ይኖራል። ኦቨር ፕሮዳክሽን ካለ ኦቨር ኤክስፖርት ይኖራል። ያ ኦቨር ኤክስፖርት አለ ማለት ደግሞ ወደ ገበያው ይቀላቀላል። ያ ምን ይፈጥራል? ማርኬት ሳቹሬሽን ይፈጥራል። ገበያው የሚፈልገውን የኮፊ ምርት አክሰስ አድርጓል ማለት ነው። ይሄ ያደረገ ማለት ለፕራይስ ኔጌቲቭ ኢምፓክት ነው፣ የመቀነስ አዝማሚያ ያመጣል ማለት ነው። ኦቨር ሳቹሬትድ ሲሆን ፕራይሱ ወደታች የመቀነስ ባህሪ ይኖረዋል። ሌላው ምክንያት ምንድነው? እንግዲህ የተከማቹ ከዚህ በፊት ዋጋን ይጨምራል ብለው በመጠበቅ የተከማቸ የቡና ክምችት በየሀገራቱ ነበር። ያንን ክምችት ወደ ገበያ የማውጣት በአመቱ የሚመረተው ቡና አለ፣ ቀድሞ የተከማቸ ቡና አለ። ያ ወደ ገበያው ሲገባ ኦቨር ሰፕላይ ወይም ሰርፕለስ ይፈጥራል። ይሄ ሰርፕለስ ደግሞ የፕራይስ መቀነስ ሊያመጣ ይችላል ማለት ነው። ሌላው ማርኬት አጀስትመንት አፍተር ሃይ ፕራይስ ነው። እንግዲህ በቢዝነስ ሳይክል ህግ የሆነ ፕሮዳክት ፕራይሱ ዜሮ ነበር፣ መሸጥ ሲጀምር እየጨመረ ፒክ ሌቭል ላይ ይደርሳል። ዘን ፒክ ሌቭል ላይ ሲደርስ በጊዜ ሂደት የመቀነስ አዝማሚያ ያሳያል። ኔቸር ኦፍ ቢዝነስ ስለሆነ ገበያው በራሱ ፕራይሱን አጀስት የማድረግ ስራ ይሰራል ማለት ነው። አፕ ኤንድ ዳውን የማሳየት ባህሪ ስላለው ማለት ነው። ሌላው ዊክ ማርኬት ሲግናልስ ኤክስፔክቲንግ ፕራይስ ሪዳክሽን፣ እንግዲህ ገዢዎች በተለይ በሱፐር ማርኬት እና በኮፊ ሰፕላየርስ ፕሮዳክት ሰፕላየሮች ዋጋ ይቀንሳል በሚል
የሚያቀርቡትን ቡና ሊሆን ይችላል የመቀነስ አዝማሚያ ሊቀንስልን ይችላል። ሶ እኛም ለምን ጋፕ አንልም በማለት ኤክስፔክቲንግ ሃይ ፕራይስ ሪዳክሽን ይቀንሳል ብለው በማሰብ ገበያውን የማቀዝቀዝ ሂደት ውስጥ ይፈጥራል። ስለዚህ የአጭር ጊዜ ዲማንዱ ወይም ፍላጎቱ የመቀነስ አዝማሚያ ያሳያል። እንግዲህ ዲማንዱ የሚቀንስ ከሆነ እንግዲህ ፕራይስ ጋር የሆነ ኢምፕሊኬሽን ያመጣል እንደማለት ነው። ያ ሌላው የምናየው ነገር ምንድነው? ኢምፓክትስ ምን ጉዳት አለው? አንደኛው ለገበሬዎች የሚያሳድረው ተጽዕኖ ምንድነው? የሚያሳድረው ተጽዕኖ የገቢያቸው የመቀነስ ሙሉ በሙሉ በቡና ምርት ላይ ዲፔንድ የሆኑ እንትኖች ገቢያቸው ይቀንሳል። ምንም ጥያቄ የለውም። የሚሸጡት ቫሊዩ እየቀነሰ ስለሚመጣ ኢን ተርምስ ኦፍ ፕራይስ ገቢያቸው ይቀንሳል። ከገቢ ጋር የሚገናኙ ሌሎች የሚያደርጓቸው ነገሮችን በዚያው ልክ ኔጌቲቭሊ ኢምፓክትድ ወይም ሽሪንክ የመሆን እድል አላቸው። ነጋዴዎች በዋነኛነት ነጋዴዎችን ፌስ የሚያደርጉት ምንድነው? ፕሮፊት ማርጅናቸውን መቀነስ ነው። የሚገዙበት ዋጋ አለ፣ የሚሸጡበት ዋጋ አለ። የሁለቱ ልዩነት ሰፊ ነበር። አሁን ግን የመጥበብ የሚሸጡበት ዋጋ እየቀነሰ ስለሚመጣ የሚያገኙት ትርፋማነታቸው የመቀነስ ባህሪ ያመጣል። ኤክስፖርተሮች ሎወር ኤክስፖርት ቫሊዩ አሁንም የሚያገኙት ገቢ እነሱም ተመሳሳይ ነው ከትሬደሮች ጋር የትርፍ መቀነስ ሊያመጣባቸው ይችላል። ቫሊዩ ማነስ ፌስ ሊያደርጉ ይችላሉ። መንግስት ላይ ምን ጉዳት ያመጣል? ሎወር ፎሪን ኤክስቼንጅ ሪቨኑ እንግዲህ የፎሪን ኤክስቼንጅ ሬት የመቀነስ የመንግስት የፎሪን ኤክስቼንጅ ሪቨኑ እየቀነሰ ይመጣል። ምንም ጥያቄ የለውም። ኢዝ ኦብቪየስ ኢምፓክት ሶ ዋት ይሄ ኢምፓክት የሚኖረው ከሆነ ምን ማድረግ አለብን? ችግሮችን ፌስ ካደረግን ምን ማድረግ ይጠበቅብናል የሚለውን በሰፊው የምናይ ይሆናል። ገበሬዎች ምን ቢያደርጉ ይሻላል? የመጀመሪያው ሪኮመንድ የሚሆነው ነገር ምንድነው? ፕሮዳክሽን ኮስት መቀነስ ነው። የፕሮዳክሽን ኮስታቸውን ፕራይሱ እየቀነሰ ሲመጣ ትራንዛክሽን ኦር ፕሮዳክሽን ኮስታቸውን ከጊዜ ወደ ጊዜ እየቀነሱ መሄድ ያስፈልጋል። ትኩረታቸውን ወደ ሌላ ማድረግ ይጠበቅባቸዋል። ሌላው ኳሊቲ ላይ መስራት። ፕራይሱ እየቀነሰ ሲመጣ ፕሪፈር የሚደረገው ኳሊቲ የሆነ ቡና ጥራቱን የጠበቀ ቡና ማምረት ላይ ፎከስ ማድረግ ይጠበቅባቸዋል። ዳይቨርሲፋይ ማድረግ ይጠበቅባቸዋል። የሚያመርቱትን ምርት ቡና ብቻ ከነበረ የተወሰነ ዳይቨርሲፋይ የማድረግ ላይ ፎከስ ቢያደርጉ ይመከራል። ሌላ የመጨረሻው አማራጭ የሌለው ፕራይስ ምንድነው? ቤተር ፕራይስ እስከሚመጣ መጠበቅ። ይሄ ኢዝ ኖት ማች ሞር ሪኮመንድድ፣ ግን የመጨረሻ አማራጭ ከሆነ ምርት በእጃቸው በብዛት ካለ እንግዲህ ቤተር ፕራይስ ሊጠብቁ ይችላሉ። ነጋዴዎችስ ምን ያድርጉ? አንዱ ነጋዴዎች ማድረግ ያለባቸው ነገር ምንድነው? ኢምፕሩቭ ስቶሬጅ ነው። ከኳሊቲ ጋር ስለሚገናኝ ፕሮሰሲንጉን ስቶሬጁን ማስተካከል እና ጥራትን ወይም ሰርቲፊኬሽን ላይ በደንብ አድርገው መስራት ይጠበቅባቸዋል። ኮምፒውት ለማድረግ የዓለምን ገበያ በደንብ ፔኔትሬት ለማድረግ የፕሮሰሲንግ እና ስቶሬጅ ኳሊቲ ላይ ፎከስ አድርገው መስራት ይጠበቅባቸዋል። ሌላው ሬዲዩስ ትራንዛክሽን ኮስትስ የሚያወጡትን ኦቨር ኮስቶች በተቻለ መጠን ማኔጅ ማድረግ ይጠበቅባቸዋል። ሰርች ፎር አልተርናቲቭ ባየር ኢንክሉዲንግ ሎካል ማርኬት
ሌሎች አማራጭ የሽያጭ መንገዶችን መፈለግ ይጠበቃል። ሎካል ማርኬትንም በደንብ እስከ መጠቀም መሆን ይጠበቅባቸዋል። ኤክስፖርተሮች ምን ያድርጉ? አንደኛው ማድረግ ያለባቸው ነገር ዳይቨርሲፋይ ኤክስፖርት ዴስቲኔሽንስ ነው። ለምሳሌ ለአንድ ሀገር ብቻ ወይ ለሁለት ለሶስት ሀገር ብቻ ኤክስፖርት የሚያደርጉ ከነበረ አማራጫቸውን ማስፋት፣ በዚያውም ዴስቲኔሽንን ማስፋት ነው የሚሆነው። ስለዚህ ዳይቨርሲፋይ ማድረግ ያስፈልጋል ዴስቲኔሽንን። ፕሮሞት ቫሊዩ አድድ ፕሮዳክት፣ ሮው የሆነ ቡና ወይም ጥሬ ቡና ከመላክ ይልቅ ቫሊዩ አድድ የሆነ ፕሮዳክት ብንልክ is better, much more better. So value addition is a great importance in terms of coffee product. እንግዲህ ሌላው መንግስትስ ምን ይስራ? መንግስት እንደ መንግስት ምን መስራት ይጠበቅበታል? አንዱ መስራት ያለበት ምንድነው? ፕሮቫይድ ማርኬት ኢንፎርሜሽን። ለምሳሌ በቀን 27 2018 ላይ መግለጫ ተሰጥቶ ነበር። የቡና ዋጋ እየቀነሰ ስለሆነ ገበሬዎች ወይ ደግሞ ነጋዴዎች በእጃቸው ያለውን እንድትሸጡ የሚል ማስጠንቀቂያ። ይህ አሁን ኢንፎርሜሽን ቤዚክ ኢንፎርሜሽን። በቀጣይም ሌሎች ከቡና ዋጋ ጋር ያሉ መረጃዎችን ወቅቱን እየጠበቁ ማድረስ እንደ መንግስት ይጠበቃል። ሌላው ሰፖርት ኤክስቴንሽን ሰርቪስ ነው። ኤክስቴንሽን ሰርቪስ ሰፖርት ስናደርግ ኳሊቲ ላይ እንሰራለን፣ ሌሎች አትሪቢዩት ኦፍ ኮፊ ላይ እንሰራለን። ስለዚህ ኤክስቴንሽን ሰርቪሱን በደንብ መደገፍ ያስፈልጋል። ፋሲሊቴት አክሰስ ቱ ክሬዲት፣ የብድር ሁኔታዎች ማመቻቸት ሊሆን ይችላል። ፎር ዘ ሪስክ ፐርፐዝ ሊሆን ይችላል፣ ፎር ፕሮዳክሽን ፐርፐዝ፣ ፎር ማርኬቲንግ ፐርፐዝ ሊሆን ይችላል። ይህን ጉዳይ እንደ መንግስት ያመቻች ጥሩ ምርታ ያመጣል ተብሎ ይታሰባል። ገቨርንመንት ኦልሶ ፕሮሞት ቫሊዩ አዲሽን፣ የእሴት ሰንሰለትን በማርዘም አንደኛ የስራ እድል መፍጠር ይቻላል። ሁለተኛ የፕሮዳክትን ቫሊዩ ከፍ እንዲል መስራት ይቻላል እና ሌሎችም ጥቅሞች ይኖሩታል። ሶ ቫሊዩ አዲሽን ኢዝ ሶ ቤዚክ ኢምፖርታንት ፎር አግሪካልቸራል ፕሮዳክትስ። የመጨረሻው መንግስት መስራት ያለበት ምንድነው? ኤክስፖርት ዳይቨርሲፊኬሽን። ቡና፣ ሰሊጥ፣ ማሾ፣ ሌሎችም ፕሮዳክቶች አሉ። ከነዚህ ባሻገር ወደ ሌሎችም ፕሮዳክቶች ላይ የማስፋት መጨመር፣ ኤክስፖርት የምናደርገውን አይተም በመጠንም ሊሆን ይችላል በአይነትም ዳይቨርሲፋይ ማድረግ ያስፈልጋል። ስለዚህ በዛሬው ቪዲዮአችን እነዚህን ሶስት ጉዳዮች አይተናል። የመጀመሪያው የቡና ዋጋ ለምን ቀነሰ የሚለውን፣ ለምን የሚለውን ኮንሰፕት አይተናል። ሁለተኛው ኢምፓክት፣ ጉዳቱስ ምን ሊሆን ይችላል። ሶስተኛ ምን መደረግ አለበት የሚለውን አይተናል። በቀጣይ